አሰላሙ አሌይኩም ረህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? ከእናንተ ሁሉ አማን ነው? ከኔ አልሐምዱሊላሂ ረብል ዓለሚን። ዛሬ ይዤላችሁ የመጣሁት ትርንጅ ይሉታል። በአረብኛ ትርንጅ ይሉታል። በአማርኛ ደግሞ ቱሩንጎ ይመስለኛል። በአማርኛ ቱሩንጎ። እስቲ ዛሬ ቱሩንጎ ነው የምናዘጋጀው። ልጠን እናዘጋጃለን ከትፈን። እስከ መጨረሻው አብራችሁን ሆኖ አብራችን ከሆናችሁ እስከ መጨረሻው ያለውን ነገር ታያላችሁ ማለት ነው። እና እስቲ እየላጥኩኝ አንዳንድ ነገሮችን እናውራ። እኔ ከሰሞኑ ትንሽዬ እንቅፋት ገጥሞኝ ነበረ እና በዚሁ በሚዲያ በዩቱብ ተቀጥቼ ነበረ። ያው ቅጣት ትንሽ ገጥሞኝ ነበረ እና እናንተም ከቅጣቴ ላይ የእኔ የሰራሁትን ስህተት እንዳትደግሙት እና ቅጣቴ እንዴት እንደመጣብኝ እንድታውቁ ፈልጋለሁ። በእርግጥ ሁላችሁም ህጉን ታውቁታላችሁ፣ ቅጣት የሚያስመጣውን ነገር ታውቃላችሁ። ግን ደግሞ አያድርስና አንዳንድ ጊዜ ሳናስተውለው ወይ ሳናስበው ያጋጥመናል ማለት ነው እንደዚህ አይነት ነገር። እና ምንድነው የሆነው የ9 እና የ12 ዓመት ልጆች አጠገቤ የተጫወቱ ነበረ ማለት ነው። ሲጫወቱ እኔም አብሬያቸው ነበርኩኝ አጠገባቸው። እኔም ድምፅ አለ፣ የእነሱም ድምፅ አለ። አጋጣሚ ሆኖ እነሱ ድምፃቸው ከኔ ድምፅ የበለጠ ይመስለኛል የጮሁትና እየጮሁ ነበር እዚህ ቁጭ ብዬ ባለሁበት እና እየጮሁ እየተጫወቱ እያለ አጋጣሚ የእነሱ ድምፅ በላይቭ ላይ እያስተላለፍኩ በነበረበት ገባብኝ ማለት ነው። እና ሲገባብኝ ወዲያው ዘግቶ አስወጣኝ። ዘግቶ ሲያስወጣኝ ከዛ እንዴ ምን ተፈጥሮ ነው ብዬ ተደናግሬ በጣም ድንግርግር ብሎኛል። ማለት እንዴት ሊሆን ቻለ ብዬ ከዚህ ቀደም አጠገቤ ይጮሃሉ ምን ይላሉ። አንዳንዴ ሲያመጣባችሁ አታምጣብኝ ነው እኮ ማለት ሲያመጣባችሁና ነገር አንዳንዴ ሲከር ነው እንጂ ከዚህ ቀደም ሁሌም ቤት ውስጥ ነዋሪ ናቸው። እንደ ጮሁ ነው እንደ ተጫወቱ ነው። ሱብሃንአላህ ይገርመኛል። ያው ከአጠገቤ አይለዩም። እኔ ከቤት ስገባ አብሮኝ እንደገቡ ይረበሹ እንደዛው ነውና ዛሬ እኔ ምን እንደሆነ አላውቅም። ቀጣኝ ማለት ነው። በጣም በኃይለኛው ነው የቀጣኝ። ለ14 ቀን አስወገደኝ እና ለ14 ቀን ላይቭ እንዳልገባ አስወገደኝ። እናም ከዛም በኋላ የእነሱ እድሜም ደግሞ አጋጣሚ ሆኖ የ9 እና የ12 ነው የልጆቹ የገቡብኝ ማለት ነው። እሱ ደግሞ ከ13 ዓመት በታች የሆኑ ልጆች ገብተውብሻል አለ። አዎ እሱም ልክ ነው ያለው ነገር ልክ ነው። ከ13 በታች የሆኑ ናቸው ልጆቹ እና በዛ ምክንያት ተቀጣሁኝ። የሚገርማችሁ ልሞሸር አንድ ሳምንት እንኳን አይሞላውም የቀረው ማለት ነው። ሞልቼ ነበረና ሰዓት ሞልቼ ነበረ። ያው ቀረ የሚባል በጣም ጥቂት ሰዓት ነበር የቀረኝ። አጋጣሚ ቀጣኝ እላችኋለሁ። ቀስሜን ስብር አረገው። ሞራሌ ትንትንትን ብሎ እንዳልሆን አድርጎ ለቀቀኝ ማለት ነው። እና ግን አሁንም ቢሆን ያው ተስፋ አልቆረጥኩኝም። ተስፋ አልቆርጥም ብዬ ይኸዋለሁኝ ቆሜያለሁ። ያው አይታወቅም የሆነ ጥሩ ነገር ይኖረዋል መጨረሻ ላይ ማለት እና ቅጣቱን ካነሳልኝም በኋላ ያው ጥሩ ነገር ይኖረዋል በማለት ቅጣቴን እየጠበቅኩ ነው የምገኘው። እናንተን ላስቸግራችሁን ፈልጎ ያው ቪዲዮዬን እርግጥ የሚጠቅማችሁ ቪዲዮ ሆኖም ሳይሆን የሚጠቅማችሁን ፓርት ውሰዱ፣ ግን ቪዲዮን በማየት እንድትተባበሩኝ እና እንድታግዙኝ እላለሁኝ። ምክንያቱም ያው ይቺ ያጠራቀምኳት ታውቁታላችሁ ምን አይነት መስዋዕት እንደሚከፈል። እንደዛ ለፍቼ ያጠራቀምኳትን ሰዓት ይዟት እንዳይሄድ በማለት ፈርቻለሁና እንድትተባበሩኝ ይፈልጋለሁ። ከቻላችሁ ሙሉ ቪዲዮን እያያችሁ ከቻላችሁ ሼር እያደረጋችሁ ለሌሎችም ትምህርት ይሆናል። ያው እንድትጠነቀቁ ስል ነው እኔም ይሄንን መልእክቴን እንትን የምለው። ማለትም የህፃናት ድምፅን እና ሙዚቃን ላይቭ ላይ ያሉ በጣም መጠንቀቅ እንዳለባቸው ነው። በጣም በእኔ የደረሰ በሌላ እንዳይደርስ ማስጠንቀቁ አይከፋም ብዬ አስባለሁ። እና እኔ በጣም ያው ውስጤን ትንሽ ረብሾታል።
እንደ አዲስ እድሜ ሙይ እያለኝም ነው። እንደ አዲስ እድሜ ሙይ ይለኛል። እንደገናም ደግሞ ብዙ ነገሮች ነው ጥያቄ እያቀረበብኝ ያለው። ያው እስቲ ብዙ ዝብርቅርቅ ነገር ይሉባቸዋል። ግን ይሄ ነገር ሁሉ ሳይመጣ በፊት መጠንቀቃችሁን እፈልጋለሁ ውድ ጓደኞቼ፣ ውድ ቤተሰቦቼ እና ደርሳችሁ ትንሽ ሲቀራችሁ እንደዚህ መሀል ላይ እንደዚህ እንቅፋት ሲገጥም ውስጣችሁ ሞራላችሁ ይሞታል። የምር ለመናገር አሁን ላይ የሆነ የተወሰነ ውስጤ እንደ በፊቱ አይደለም። ታውቃላችሁ አንድ ነገር ፌል ሲያደርግ እንደ በፊቱ አይሆንም። የተወሰነ ውስጣችሁ እንትን የማለት ነገር አለ። ደግሞ እኔ ትንሽ ነበር የቀረኝ ሞኔ ላስደርግ ትንሽ ነበር የቀረኝ ማለት ነው። እና ከዛሬ ነገ ተሞሸርኩ ስል እሱ ቀድሞ ሞሸረኝና የኔ እንዳይደርስባችሁ በማለት ለምናችኋለሁ፣ ተጠንቀቁ ብዬ ማለት ነው። ስትሰሩ ማውራት እና ወይም አጠገባችሁ የሚረብሽ ነገር ካለ ሚዩት እንድትይዙ ስለለምናለሁ። በእርግጥ እኔ የዩቲዩብን ህግ አውቀዋለሁ። እርግጥ ነው ህጎቹን አውቃቸዋለሁ። የህፃናት ፎቶም ሆነ የህፃናት እንትን መግባት እንደሌለበት አውቃለሁ። እኔ ታውቃላችሁ ተሸወድኩ በምን እንደሆነ። ልጁ 12 አመቱ ነው ትልቀኛው፣ ትንሿ 9 አመቷ ናት። እንግዲህ ትልልቅ ናቸው። ድምጻቸው ያን ያህል ህፃን የሚባልም አይደለም። እንዴት እንደለየው ገርሞኛል የምር ለመናገር ማለት ነው። እና ገርሞኛል እንዴት እንደለየው። የኔም ድምጽ እኮ አለ። እኔ አብሬያቸው እያወራው ነው፣ እነሱም አብሮኝ እያወሩ ነበር። እና እንዳትሸወዱ። ብዙ ቦታ ላይ ህፃናት ይዛችሁ የምትሰሩ አላችሁ። ከልጆች ከሆናችሁ አንዳንድ ነገሮች የምትቀርጹ ልጆች አላችሁ እና ከመቼ መቼ እንደሚይዛችሁ አታውቁትም። ገብቷችኋል? ከመቼ መቼ እንደሚይዛችሁ አታውቁምና ከቻላችሁ ሚውት ያዙ። ያ ቪዲዮ ከሆነ የምትቀርጹት ደግሞ ያ ቪዲዮ ታይማችሁን በስትክክል አይታችሁ የህፃናት ድምጽ ያልገባበት መሆኑን ቼክ አድርጉ እና ከዛ ልቀቁ እንጂ መጠንቀቅ ያስፈልጋል። እኔ 3 ጊዜ ቀጥቶኛል በድምጽ ምክንያት ማለት ነው። ይሄ እንግዲህ አስቡት እንጂ የመጨረሻዬ ነው። ከዚህ በኋላ ተስፋም የለኝም። ያው እንግዲህ ካልሆነ ሌላ መሞከር ነው። ያው እንግዲህ ምናልባት ወይም ይመልሰውም እንደ አዲስ መልሶት አስተካክሎትም ሊመልሰውም ይችላል። ወይም ደግሞ ሙሉ ለሙሉ ከድራሽ ያጠፋኝ የሚችል ሊሆን ይችላል። ግን ደግሞ ተስፋ አልቆርጥም፣ ቀጥላለሁ ማለት ነው። ከእናንተ መለየት ስለማልፈልግ ያው አንድ ካላል ሁለት ማለት ስለሌለ ያው እንደ አዲስ አንድ ብዬ ጀምራለሁ። ምንም ችግር የለውም። አንድ ብዬ ነው አሁንም ደረሼ እዚህ ደረስኩት። ስለዚህ ከመለሰልኝም በደስታ ከእናንተው ጋር ነኝ፣ ካልመለሰልኝም በአዲስ ደግሞ ከእናንተው ጋር ነኝ፣ አንለያይም። ግን የምለምናችሁ ነገር ቪዲዮን በማጫወት ሼር በማድረግ እንድትተባበሩኝ ስል በትህትና እጠይቃለሁ። ምክንያቱም ታውቁታላችሁ ብዙ ደክማችሁበት ያጠራቀማችሁትን ሰዓት አንስቶት ዜሮ ላይ ካስቀመጠው እንደ አዲስ ነው ሀብላችሁ የምትጀምሩት እና የቻላችሁትን ያህል ቪዲዮ በማጫወትም ቪዲዮ በመክፈትም አግዙኝ ብዬ ጠይቃችኋለሁ። እህት ወንድሞቼ፣ እኔም መልካም እና ልበቀና የሆናችሁ እህት ወንድሞቼ ከልብ ከልብ አመሰግናችኋለሁ። እያበረታታችሁኝም እንደሆነ እያገዛችሁኝም እንደሆነ አውቃለሁ። ግን በይበልጥ ደግሞ አሁን አካውንቴን ማንቀሳቀስ ስላልቻልኩኝ በራሴ የበለጠ ብታግዙኝ ብዬ እለምናለሁ ማለት ነው። በመቀጠል እንግዲህ ዛሬ እየሰራን ያለነው ምንድነው? ትርንጅ ነው። ትርንጅ ይሉታል አረቦች። በእኛ ቋንቋ ደግሞ ቱርንጎ ነው። የቱርንጎ ሰላጣ ነው የምንሰራው ማለት ነው። እና የቱርንጎ ሰላጣ እያዘጋጀሁ ነው። ከትፌ በአንድ ሳህን አጠራቅሜያለሁ። ከላይ ቆዳውን በደንብ ልጬ አዘጋጅቼዋለሁ። ለምንድን ነው ቆዳውን የላጥኩት? ደግሞ እንዳለ ቆርጦ መብላትም ይቻላል። ግን ቆዳውን የላጥኩት ለምንድን ነው? በውስጥ በኩል ያለው የስፖንጅ የሚመስለው ነጩ ነገር በጣም ነው የሚጣፍጠው። እሱን ለመብላት ማለት ነው። እሱን ለማግኘት ነው። ቆዳውን ትልጡና የስፖንጅ የሆነውን ለብቻው ተቆርጡትና ሎሚውን ደግሞ ታውጡታላችሁ። ውስጡ ሎሚ ያለ አይደል? እሱን አውጥታችሁ ያንን ሎሚ ደግሞ ለብቻው ፍሬውን እያወጣችሁ ድብና አድርጋችሁ ቆርጣችሁ ይቆረጣል። በደቃቁ ከተቆረጠ በኋላ አንድ ሲኒ ስኳርና ሰንኪዊክ ሌሞን አለ። አንድ ሰንኪዊክ የሚባል ጁስ አለ። እሱን ጁስ አንድ ግማሽ ኩባያ ወይም ደግሞ የሚበቃችሁን ያህል ታረጉና የተወሰነ ውሃ አርጋችሁ ታደባልቁና
ልክ እንደ ሶስ ነው የሚያገለግለው ማለት ነው። የከተፋችሁት ነገር ላይ ከምን ጋር ጨምራችሁ ከምንድነው ናዕና ሜንት የናዕና ቅጠል ማለት ነው። እሱን ታመጡና እሱን ጨምራችሁ ከዛም በኋላ ትፈጩታላችሁ ሶስቱም ማለት ነው። የተከተፈውን ሳይሆን ይሄ እንትኑ ያልነውን የሎሚውን ውስጡ ያወጣነውን ሎሚው ላይ ከውስጡ የወጣውን ሎሚና ሰንኪውክና ስኳርና ናዕናውን ሶስቱም በአንድ በሌቨንደር ወይም ደግሞ በመፍጫ በጁስ መፍጫ እንፈጨዋለን። በሱ ፈጭተን እናዘጋጀዋለን። ከዛ ያንን ጁስ የሆነውን ወስደን ምን ላይ ነው የምንጨምረው መሰላችሁ? እዚህ የከተፍነው ላይ እንጨምራለን። የከተፍነው ላይ ጨምረን ከዛ ፍሪጅ አስቀምጠን እያወጣን ያው ከፍሪጅ ካወጣን በኋላ እያወጣን እየቀነስ መብላት ነው። ከቀዘቀዘ በኋላ በጣም እንጣፍጠው። በቀዘቀዘም ችግር የለውም ግን ቢቀዘቅዝ ይሄኛው ማለት ነው። አሁን ሰንኪው ጁሱ ማለት ነው። እሱም ግማሽ ኩባያ እናደርጋለን። ባይቀዘቅዝም ችግር የለውም። ከቀዘቀዘ ቆንጆ ነው። ግን ያው ለመብላት በጣም ምርጡ የቀዘቀዘው ነው እና ፍሪጅ አስቀምጣችሁ እየቀነሳችሁ መብላት ትችላላችሁ። በጣም ምርጥ ምግብ ነው። ሞክሩት በየቤታችሁ። ቪዲዮን ደግሞ ሙሉ እንድትከታተሉኝ ቤት ስል በትህትና ጠይቃለሁ። ክበሩልኝ እኔ ውዶች፣ ከልብ ነው የምወዳችሁ፣ ከልብ ነው የማመሰግነው። ከኔ ተማሩ ደግሞ ያ ሙያን ሳይሆን ስተት ያው ሰው ብልህ ከሰው ይማራል፣ ሞኝ ከራሱ ይማራል የሚባል ነገር አለና በእኔ ደረሰው በእናንተ እንዳይደርስ በጣም ጥንቃቄ አድርጉ። እንደ ቀልድ እንዳታዩት። መቼ እንደሚቀጣችሁ ስለማታውቁ የእንትን ድምፅ የሙዚቃም ድምፅ አትዳፈሩ፣ የህፃናትንም ድምፅ አትዳፈሩ። አይታወቅም። ዛሬ አልቀጠኝም ብላችሁ እንዳትሞኙ እሺ። በምን ሰዓት እንደሚቀጣችሁ አታውቁት እና ተጠንቀቁ ለማለት እፈልጋለሁ። ቪዲዮ እንዳላስራዝምባችሁ በዚህ አይነት መልኩ ከትፌ ሁሉንም አዘጋጅቻለሁ። ሁሉንም ከትፌ ከጨረስኩ በኋላ ይሄንን ሰንኪው ካሴሩን ጁሱን ግማሽ ኩባያና ያንን ስኳር አንድ ሲኒ ሜንታ ናዕና ቅጠል አርጌ በሌቨንደር ሶስቱን ፈጫና ጁሱን ጨምራለሁ። ከዛ ፍሪጅ ነው ማስቀምጠው። እየቀነስን መብላት ነው የሚሆነው ማለት ነው። በጣም ቀላል ነገር ነው። ስለዚህ በየቤታችሁ እየሞከራችሁ እንድትጠቀሙ ስል አሳስባለሁ። እናንተ ጋርም ደግሞ ያለውን አዳዲስ ሙያዎችንም ሆነ አዳዲስ ነገሮችን ሼር አድርጉን። አንዳችን ከአንዳችን የምንማረው ነገር ይኖራል። መረጃ አይናቅም አይደነቅም የሚባል የለ። ስለዚህ አመሰግናለሁ። ሙሉ ቪዲዮውን